ተቀላችሁ በጣም በህይወታችሁ ከባድ ነገር መመሰላችሁ በጣም ኢሊት የሆኑ ሰዎችን ኮሬክት ለማድረግ መሞከር ማለት ነፃ ሆናችሁ እንዳትናገሩ ድንበር ታልፋላችሁ ማለት ይብዛ የሚነስም ህዝብ የሰጣቸው ክብር አለ ያንን ማክበር አለባችሁ ዝም እንዳትሉ ደግሞ የሚሰሩት ስህተት በጣም ትላልቅ ነው እና በጣም ግራ ይገባል እና እኔ ፓስተር የኔ ቸርች ያላቸውም ሰዎች ሄኖክም የምትወዱት ሰዎች ምናምን ይሄንን ነገር ስሰራ በብዙ ትህትና ላይክ ለቤተ ክርስቲያን ካለኝ ፍቅር የተነሳ ቤተ ክርስቲያን ፍጹም መሆን አለባት የተዘጋጀች ሙሽራ መሆን አለባት ብዬ ስለማምን የራሴን ወገኖች ፕሮቴክት ለማድረግ ነው ባለፈው ስለ ሰላሌ አውርቶ ታስሮ ነበር ኤንድ በመንፈስ ጎጃም ልግባ የሰሜን መንፈስ ነው ምናምን የሚለው ነገር ደግሞ አለ አይ ዶንት ኖ እኔ የምስራቅ መንፈስ ይኖር አይኖር አላውቅም የደቡብ መንፈስ ይኖር አይኖር አላውቅም ወይም ደግሞ ሰይጣኖች ተመካክረው ያው ሰሜን ላይ ሄደዋል በሄኖክ ቲዮሪ መሰረት ኤኒዌይስ ብዙ አይመለከተኝም እኔ ሰይጣን መንፈስ ነው የደቡብ የሰሜን ምናምን የሚባል ሰይጣን ያለ አይመስለኝም በቃ ወይ ሌጊዮን ነው ወይ ምናምን ነው አይ ዶንት ኖ አቅጣጫ ያለው ሰይጣን እኔ ንፋስ ነው አቅጣጫ ያለው ኤኒዌይስ ይሁንሽ ግን አሁን ኢትዮጵያ እንደ ሀገር ሰርቫይቭ ከማታደርግባት ነገር አንደኛው ምንድነው ለሁሉም ሰው እኩል አይደለችም ስላችሁ ለምሳሌ አንዲት ህፃን ልጅ ጃኒ የምትባል ድሬዳዋን ተናገረች ተብላ ታስራ ነበር ሄዳ ይቅርታ ጠይቃ ምናምን ይሄም ከላይ የምትመለከቱት ሄኖክ እንትን ነበር ሰላሌን እንትን አልክ ተብሎ እስካሁን ፍርድ ላይ ነው ሂደቱ ለዛውም እኮ ሀገሩ የጠንቋይ ነው ብቻ ነው ያለው ሰሜኑን ግን እንደልብ መናገር ይቻላል አይ ዶንት ኖ ምናልባት ሰሜን ኦርቶዶክስ ነው ተብሎ ስለሚታሰብ ይሁን አማራ ነው ተብሎ ትግሬ ነው አላውቅም መፋረም ሰሜን ነው ስፒሪቱ ምን እንደሆነ አይገባኝም ማለት ለምንድነው ሰሜንን ለይቶ እንደዚህ ማግለል ለምንድነው ሰሜንን ለይቶ እንደዚህ ማጥቃት ያስፈልገው ሁሉ ጊዜ ግራ የሚገባኝ ጥያቄ ነው ኤንድ አስቡት አሁን በሄኖክ ቦታ አንድ ኦርቶዶክስ ቄስ ቢሆን ይሄ የወለጋው አጋንንት ነው ምናምን ቢል በመንፈስ ልግባ በቃ ጦርነት እኮ ነው የሚነሳው እንትን አላችሁ ምናምን ተብሎ የሐረር ሰይጣን ነው ምናምን ቢል አንድ የኦርቶዶክስ ቄስ አንጀራ እናት የሆነችለት ትውልድ አለ አይ ዶንት ኖ ኦርቶዶክስ ቤተክርስቲያን ለምን በዚህ መጠን እንደተጠመደች አይገባኝም ኦርቶዶክስን መሳደብ ግሬስ ነው ቅድም እንትን ስሰራ የነበረው ልጅ የሆነ ህፃን ልጅ እኮ ነው አይ ቲንክ እኔ ሲሪየስሊ እንትን ብትሉት ብዙ እንትን አይመስለኝም እና ምን ብሎ ተናገረ ቤተክርስቲያኒቱ እንደ ቤተክርስቲያን ነው የተሳሳተችው ዘፋኞችን ታበረታታለች ምናምን እማልወደውን ዘፈንን እንዳብራራ ተገደድኩኝ እኔ ስለ ዘፈን የማስተማር ሰሜን መሰረተ ክርስቶስ ታቆኛላችሁ አንድ ወዳጅ ነበረን እስኪያስ የሚባልና ዘፈን ኃጢአት ነው አይደለም እያለ ሲያወራ ሁልጊዜ እንትን የምለው ነው አይደለም እኔ የምለው ከዘፈን ውጪ ሌላ ትምህርት የለህም ወይ ነበር የምለው ዘፈን ላይ ያለኝ አቋም ይታወቃል ያለ ግን የግድ ስለ ዘፈን እንዳብራራ ምናምን አስገደደኝ ቪዲዮን ማየት ትችላላችሁ እና እንትን ነው እቺ ሀገር ኦርቶዶክስን መሳደብ ግሬስ የሆነባት ሀገር እየሆነች ነው ወይም ደግሞ የሚያሸልምባት ሀገር እየሆነች ነው እባካችሁ መከባበር ለሁላችንም ይጠቅማል እንከባበር በዚህ አጋጣሚ ኦርቶዶክስ ወንድሞች እናንተም አካባቢ ያሉ ባለጌዎችን አፋቸውን እንዲሰበስቡ አድርጉ ጨዋነት የማቹሪቲ መገለጫ ልጓም ያለው ሰው መንፈሳዊ ማቹሪቲ ያለው ሰው አይሳደብም ሪስፔክት ያደርጋል ሰዎችን እናንተም አካባቢ ያሉ ተሳዳቢዎችን እንትን በሉ ልጓማቸውን ያዙልን ግን በዚህ አጋጣሚ እንድታውቁት የምፈልገው ፕሮቴስታንቶች ሁላችንም እንደነዚህ አይነት ሰዎች አይደለንም ሁላችንም አንሳደብም
ሪስፔክት የምናደርጋቸው ልዩነታችን አለ። ምናልባት እነዚህ ሰዎች ባይኖሩ ከኛ ጋር ወዳጅ አልነበራችሁም። ምክንያቱም ጭቅጭቃችን የሚሆነው የዶክትሪን ያስተምረው ነበር። ግን ካስተምሮ ወረዱና ፐርሰናሊ የሆኑ ነገሮችን ምናምን ጥላቻ ምናምን የተሞሉ ሰዎች መጡብን። እኔ አይዶን ነው ካውንስሉ እንደ ካውንስል ብዙ ስራ መስራት ይጠበቅበታል። ስፔሻሊ የሞራል ኮድ ሊኖረው ይገባል። ማለት መባል ያለበትና የሌለበትን በደንብ ሊያዘጋጅ ይገባል። እና ፓስተር ነብይ ምናምን ስትሆን መስፈርት ሊኖር ይገባል። ዝም ብለህ ከመሬት እየተነሳ መስፈርት ሳይኖር ነብይ ሆነ አታሰድቡን ነው። ለማንኛውም እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ሰላም ሁኑ።